እንደምን አደርሻለሁ? አማን ነሽ? ከራሞትሽ ሁኔታሽ እንዴት ነው? ማሻአላህ አዩ አሁን እኔ ሁሉ ወንድም የመጣው በሀገር ውስጥም በውጭም ያለ የበጎ አድራጎት ማህበር አባል በሙሉ ወደዚህ ልኮልን የመጣ ነው እና ይችን የዕለት ጉርስ የሚሸግራቸው አሉ ብለን አስበን ይችን የዕለት ጉርስ ለዕለት ጉርስ እንዲኮንሽ ብለን ነው ይዘን የመጣ ነው እና ኑሮሽ ሁኔታሽ እንዴት ነው? ከቶ ኑሮማ ተካለም ነው ይወፋል ኢንሻአላህ አይዞሽ እኛም ሀጎንሽ ነን ኢንሻአላህ ሁሉ የምታዩ ወጣት ሀጎንሽ ነው ልጅሽ ማለት ነው ኢንሻአላህ ለዕለት ጉርስ ግን ይችን የድሬሮ ቀይኑር የበጎ ማህበር አድራጎት ይዞ መጥቷል ይችን ለዕለት ጉርስ ጉረሽ ብሎ ነው ኢንሻአላህ በሆነው ነገር ሁሉ ሀጎንሽ ነን እኛም አብሽራ አይዞሽ መራባ መሰግናለሁ ወዳጅ ተመልካቾቻችን ይሄን ይመስላል የዚህ ሲኑሮ የምታዩት እንግዲህ እሷን መርዳት ለፈለገ አካል አሁንም ኢንሻአላህ በኑር የበጎ አድራጎት ማህበር ስም መርዳት ለፈለገ ያው የኛ አካውንት ይቀመጥለታል በግልም እረዳለሁ ላለ ደግሞ እኛ ኮንታክት እንሆናለን እናገናኛለን ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ በውጭም በሀገር ውስጥም ያሉ የኑር የበጎ አድራጎት ማህበር ልከውን መጥተን ነው እና ይችን ለእናታችን እስቲ እንደው ለዕለት ጉርስ ደረስ አድርጉልን ብለው ይችን ይዘን መጥተን ነው ባረካው ቁርስ ባስልና ብሉ ቁርስ አንቺም በል የለም እያልን እያሰብን እኛን ቁርስ አንፈልግም ጠያቂ የሌላቸውን አድርሱልን ብለው ልከውን መጥተን ነው ይችን ለጊዜው ለዕለት ጉርስ ትሆንሻለህ ብለን ይዘን መጥተን ነው ዞራት የራ እርሜ ይስጠን እንደው የናሽን እንጀራ ሲበላ እርሜ ይስጠን እሱ ነው ትልቁ ነገር እሱ ነው የለኝም በረካ ሁኑ ለመጣችሁትም የሰጠኝም በረካ ሁኑልኝ አሚን በረካ ሁኑልኝ በረካ ይግባባችሁ እናንተም ጤናችሁ ይስጣችሁ እርዝቃችሁ አይጓደል ጤናችሁ አይጓደል ለእኔ ይሄ ብዙ ዓመት ያበላኛል ኢንሻአላህ እኛም ሀጎንሽ ነን እኛም ሀጎንሽ ነን ኢንሻአላህ ለመጣችሁ ሲዛችሁ ሁላ እናንተ ምርጥ አትጡ ጤናማ አትጡ ገንዘብም አትጡ የሰሞን የቀን መንገድ ይስጣችሁ በረካ ሁኑልኝ መርሐባ አቤት እንደው አሁን ውሃ የሚያጠጣሽ እንጨት ምናምን የሚያቀምስሻል ጎረቤቶች ኢንሻአላህ እኛም ልጆችሽ ነን አብሽሪ ሀጎንሻለን ኢንሻአላህ ደግሞ ይችል ለዕለት ነው ኢንሻአላህ ለቀጣይ አብሽራ አይዞሽ እንከባከብሻል አልሐምዱሊላህ እኔም ግግርንም ሰብር ቅዱስ ያርጎ ልጅ ለምን የለም መርሐባ አይዞሽ አልሐምዱሊላህ በረካው ወሊ አለ ብላችሁ እናንተ ፈልጋችሁ መጣችሁ ጌታ አላህ ይገድፋችሁ ጤናችሁን ይስጣችሁ በመጣችሁ ሁላ ለኔ ያስባችሁ አላህ ይገድፋችሁ ገንዘብ አትጡ ጤናማ አትጡ አሚን እናታችን አሚና አሰላሙ አለይኩም እኛ የመጣነው አሁን ከድሬው በቃ የኑር የበጎ አድራጎት ማህበር ነው አንዳንድ ሰዎች እንደዚህ የተቸገሩ ሰዎችንና አንዳንድ ደግሞ ፈቃጅ የሌላቸውን ሰዎች እስቲ እንፍቀድ ለዕለት ጉርስ ይሸግራቸው ይሆናል ብለን ታሳቢ በማድረግ ይችን ያዝናትን ጠቃሚ ባኮንም ለዕለት ጉርስ እንዲተሆንሽ ብለን ነው ይዘን የመጣነውና አንቺ የኑሮሽ ሁኔታ እንዴት ነው? እዚህ ጫካ ቦታ ላይ እንዴት ብለሽ ነው የምትኖሪው? አይዞሽ ንገሪ የኑሮሽ ሁኔታ እንዴት እንደሆነ ችግር የለውም እሱ ችግር የለውም አንቺ አውጊኝ የኑሮ ሁኔታማ እንድታውቁ አይህ እስቲ ምን ሆነሻል የሚለኝ የለም ጎሳ ቢሞላ ምን ያደርጋል እንዴት አደርሽ እንዴት ዋልሽ ይህችም ቤት አሁን ያሲን አሸበር ነው ይታላ ብሎ ሰው ይሰጣ እንደዛ ነው አዎ ኢንሻአላህ እንግዲህ ካሁን በኋላ እኛ የኑር የበጎ አድራጎት ማህበር ከጎንሽ ነን
ለሚያስፈልገው ለሚቸግረው ነገር ሁሉ ኢንሻአላህ እንተባበርሻል። ወዳጅ ተመልካቾቻችን ይህች እናታችን የምታዩት ናት። ልጅም የላትም ቤተሰብም የላትም፣ ምን እንትን ወኪል የላትም፣ ልጅም የላትም። እዚህ ደረጃ ላይ ደርሳለኝ። መቼም እሷን እረዳለሁ የሚል አካል ካለ በውጭም በሀገር ውስጥም ያለ በግሌን እረዳታለሁ የሚል አካል ካለ ኮንታክቱንን እኛ እናገናኘዋለን። ኧረ በኑር የበጎ አድራጎት ማህበር ስም አድርሱልን፣ ስጡልን የምትሉም ካላችሁ በውጭም በሀገር ውስጥም ያላችሁ የዚች ሴት ኑሮ ይህን ይመስላል። የምትመለከቱት ሁሉ ይህን ቪዲዮ ያያችሁ ሁሉ መርዳት ለምትፈልጉት አካል እኛ አድራሽ ነን። አህር ገብተናል። ኢንሻአላህ በአላህ ፍቃድ እናደርሳለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። አካውንት የኑር የበጎ አድራጎት ማህበር አካውንት 1068 48 33 999 ነው። በዚህ ማስገባት ትችላላችሁ። በማህበሩ በድርጅቱ ከፈለጋችሁ፣ በግል ከፈለጋችሁም ደግሞ በውስጥ መስመር እያናገራችሁ ያለውን ነገር አድራሽንን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ጅብ ራሱ ቢወስዳት ምን በቃ የሚያስጥል ነገር ነው። አቅመ ደካማ ናት መሰለኝ ሙሳ፣ በጣም አቅመ ደካማ ናት። ይኸው አጥሯ አያት፣ ወላሂ አጥሯ ይሄ ነው። እሾህም ያለው ያጉሎ ነው። አጉሎ ናት አያት። አጉሎና የተወሰኑ ብጣቂዎች ገረድ ብለው ነው። በጣም ያሳዝናል። ሱብሃንአላህ ሱብሃንአላህ። ያው ይሄም እንደምታዩት ይሄ ቀን ከምሽቱ 2 ሰዓት በኋላ የጅብ መንጫ ነው። የሴት መኖሪያ አይደለም ይሄ ብቻውን። በጣም የሚያሳዝን ነው። እንግዲህ እንደዚህ አይነት ሰዎችን የኑር በጎ አድራጎት ድርጅት ያው እንግዲህ እንዲረዳን ቀጣይም የምንረዳው እንዲህ አይነት ሰዎችን ነው ኢንሻአላህ። የምታዋቸው ጠያቂ የሌላቸው ልጅ የሌላቸው ፈቃድ የሌላቸው በራቸው ባጉሎ እየተዘጋ ያሉ ማለት ነው። ኢንሻአላህ በአላህ ፈቃድ ኑር የበጎ አድራጎት ማህበር ቀጣይም ይረዳል፣ አሁንም ይረዳል። መርዳትም የምትፈልጉ ኑር የበጎ አድራጎት ማህበርን ያው በግልም የፈለጋችሁ በእኛም የፈለጋችሁ እኛ ጋር ኮንታክት እየሆናችሁ ትረዳላችሁ ኢንሻአላህ ማለት ነው። እንደዚህ ለማድረግ ቀጣይ ኢንሻአላህ ያው ባለው ዋትስአፓችን እየተቀላቀላችሁ እየጠየቃችሁ አለነ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወአለይኩም እንደናችሁ። እኛ የመጣነው ከድሬ በቃ የኑር የበጎ አድራጎት ማህበር ነው። ያው መቼም ዝሮ ባናጠግብም የተቻለችንን ያቅማችንን ከእህት ወንድሞቻችን ሰብስበን እኛም በውጭም በሀገር ውስጥም ካሉ ወንድሞቻችን አንዳንድ ነገር ሰብስበን ይችን የዕለት ጉርስ ደጎም እናድርግ ብለን ነው ይዘን የመጣ ነው እና ለዛ ቀድር ያህል ነው። ተጠቅማለች ትበቃለች ብለን አይደለም። ምናልባት እንግዲህ አላህ ደግሞ ከዚህ በላይ ደግሞ ተጨምሮልን እናንተን እናውናለን። ታሳቢ በማድረግ ነው። እንዴት ነው የኖሯችሁ ሁኔታ? ዝም ብዬ ጃራ እየሄድኩኝ እየመረመረኝ 14 ከኒና ሰጠኝ። ዋዕኩኝ የለኝም ክፍል የለም። ታዲያ አሁን መንግስት የሰጠችው ፍየል ነበሩ እነዛን ለመሸጥ ጫት ይቅማል ብዬ ከማ ፍየሎቹ ለዲያ እያልኩ እያባረርኩ ወይ ያላ ጋር ይውላል ብዬ እኔ ሀይ ቀደምም ችግሬን አዋግዳችሁልኛል እናንተ ማለት ነው። መስጊድ እንዲህ ነው ስል እያዋገዳችሁልኝ ነው። አልሐምዱሊላህ ረቢል ዓለሚን በእናንተ ላይ ነው። በሙያትም እናንተ አብሽሪ አይዞሽ። ዝሮ ከጎንሽ ነን እኛ። እንዴት የተሰራው ሀገር ነው የሰራልኝ ኢንሻአላህ አላህ ይሻ ሀገር ነው የሰራልኝ። የማስረበት ያጣው ጉዳይ ራሱ ጉዳይ ማሻአላህ አብሽሪ አይዞሽ። ምን በእናንተ ድሬ በቃ መጥቼ ካራጉ ለቅቄ እንዲያይች ወዘፍ አልኩኝ። አልሐምዱሊላህ ረቢል ዓለሚን በእናንተ ላይ ራ አብሽሪ አይዞሽ። ወዳጅ ተመልካቾቻችን እናታችን አሚና ኑሮዋ ይሄን ይመስላል። የምታዩት ነው። አንድ ልጅ ነበራት፣ እሱም በሽተኛ ነው፣ ያማዋል። ያው በእኛ ትብብር ወይም በድሬ ሮቃ ማህበረሰብ ትብብር ላይ መቼም ከዛሬ ደርሷል። ይችን ቤት ሀገር ነው የሰራልኝ ነው የምትለው። የምታዩት ውሃ ልክም የላት። እንደገና በአብዛኛው በጨፈቃ ነው የተመረገችው። የምታዩት ይህንን እሷን እደግፋለሁ የሚል አካል ካለ አሁንም በማህበሩም ስም ሆነ በግሉ እኛ ኮንታክት እናገናኛለን። አብሽሩ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።